ተወዳጇ አርቲስት ከሼህ አላሙዲን ጋር የፍቅር ግንኙነት ከመጀመሯ በፊት ከሌላ ሰው ጋር በትዳር ተሳስራ እየኖረች ነበር። የቀድሞ ባለቤቷ ፓይለት ሲሆን የተገናኙትም እሷ ቦሌ አየር መንገድ ውስጥ ባለ አንድ ሱቅ የሽያጭ ባለሙያ ሆና በምትሰራበት ወቅት ነበር። እንዳያት ስለማረከችው ወደዚያ በየጊዜው እየተመላለሰ ከተግባቡ በኋላ በጊዜ ሂደት በትዳር ይተሳሰራሉ። አርቲስቷ በትዳር ተሳስራ ብትኖርም ትዳሩ የፈረሰው ብዙም ሳይቆይ ነበር። ለትዳሩ መፍረስ ምክንያት የሆነው ባለቤቷ በበረራ ወደ ስዊድን በሄደበት ወቅት ከመጠን በላይ ጠጥቶ ያረፈበትን ሆቴል ሲረብሽ ማናጀሩ እንዲረጋጋ በተደጋጋሚ ቢለምነውም እሱ ግን አሻፈረኝ በማለት ማሸበሩን ይቀጥላል። ያኔ ነው እንግዲህ የሆቴሉ ማናጀር ቪዲዮ ቀርጾ የሆቴሉን እንግዶች ጠጥቶ ረብሿል በማለት ለኢትዮጵያ አየር መንገድ የከሰሰው። የኢትዮጵያ አየር መንገድም እዚያው እንዳለ የሥራ ማሰናበቻ ደብዳቤ ይልክለታል። ወደ ስዊድንም ይዞት የሄደውን ፕሌን ረዳት አብራሪው ይዞ ይመለሳል። እሱም ከሥራ በመባረሩ ምክንያት ያለ ልክ መጠጣትና ከማህደር ጋር መጨቃጨቅና መጣላት ይጀምራል። ይህም ትዳራቸው እንዲፈርስና እንዲለያዩ አድርጓቸዋል።